ሰላም በዛሬው ፕሮግራም ይዤላችሁ የመጣሁት አንዱን ከልቡ ሲያፈቅር የሚያሳያቸውን 5 ምልክት ነው። አንዱን ከልቡ ሲያፈቅርና ሲያከብርሽ ምን እንደሚያደርግ ያውቃሉ? ይህ ዝም ብሎ በደፈናው የሚነገር ሳይሆን በዓለም አቀፍ ደረጃ በሳይንሳዊ ጥናቶች የተረጋገጠ እውነታ ነው። ዛሬ አንዱን ከልቡ ሲያፈቅር ባህሪው ላይ የሚታዩ 5 ግልጽ ሳይንሳዊ ምልክቶችን በቅደም ተከተል እናያለን። የመጀመሪያው ንቁ አድማጭ መሆን ነው። ንቁ አድማጭ መሆን የሚወድሽ ወንድ ሐሳብሽን፣ ስሜትሽንና ጥቃቅን የምታያቸውን ነገሮች ሁል ጊዜ ያስታውሳቸዋል ወይም ያስተውላቸዋል። ታዋቂው የጎትማን ኢንስቲትዩት ባደረገው ጥናት መሰረት የሴት ጓደኛቸውን ስሜትና አስተያየት ከልብ የሚያዳምጡ ወንዶች ግንኙነታቸው ዘላቂ የመሆን እድሉ እጅግ ከፍተኛ ነው ይላል። በሁለተኛ ደረጃ እኛ የሚለውን ቃል ማብዛት። ስለ ወደፊት እቅዱ ወይም ስለ ዕለታዊ ህይወቱ ሲያወራ እኔ ከማለት ይልቅ እኛ የሚለውን ቃል በብዛት መጠቀም ይጀምራል። የቴክሳስ ዩኒቨርሲቲ ጥናት እንደሚያሳየው ከልቡ ያፈቀረ ወንድ በስነ ልቦና ደረጃ ራሱን ከእሷ ነጥሎ ማሰብ ስለሚያቆም በንግግር ውስጥ እኛ የሚሉትን ቃላት በብዛት ይጠቀማል። በሶስተኛ ደረጃ ለስኬቷ መደሰት። ለስኬት ትልቅ ደጋፊ መሆን ነው። እውነተኛ አፍቃሪ ወንድ በአንቺ ስኬት በፍጹም አይቀራም። ይልቁንም የተሻለ ቦታ እንድትደርሺ መንገዱን ያመቻቻል፣ ያበረታታሻል። ይህ ሳይንቲስቶቹ ሚኬላንጀሎ ኤፌክት ይሉታል። የፍቅረኛ አቅም። በአራተኛ ደረጃ በውሳኔዎች ውስጥ እሷን ማማከር። እያንዳንዱን ትልልቅ ውሳኔ ሲወሰን አንቺን ማማከር ነው። የእሱ ህይወት ብቻ ሳይሆን የጋራ ህይወታችሁ እንደሆነ ስለሚያምን ያላንቺ ምርጫ ምንም አያደርግም። አምስተኛና የመጨረሻው ምልክት የስሜት ደህንነት መፍጠር ነው። በህይወቷ ውስጥ ያሉትን ድግመቶችና ስጋቶች ላንቺ በግልጽ ያካፍላል። አንቺም ያለምንም ፍርሃት ራስሽን ትገልጪ ያደርጋል። እውነተኛ ፍቅር አክብሮት ዝም ብሎ በቀላሉ ሳይሆን በእነዚህ በተግባር የሚታዩ ሳይንሳዊ ምልክቶች ይገለጻል። ለመሆኑ እነዚህ ምልክቶች መካከል በአሁን ግንኙነታችሁ ላይ ያስተዋላችሁት አለ? በኮሜንት አጋሩኝ። ለተጨማሪ ጠቃሚ የፍቅር ስነልቦና ቪዲዮዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም። በቀጣይ እስክንገናኝ መልካም ጊዜ እመኝላችኋለሁ።